የቻናላችን ተከታታዮች እንደምን አላችሁ? ዛሬ እንደዚህ አይነት የኢኮኖሜትሪክስ ጥያቄዎች ከገጠሟችሁ እንዴት ልትሰሩ እንደምትችሉ አብረን እናያለን። እነዚህ ጥያቄዎች ያልገባችሁ ተማሪዎች እንግዲህ አብረን እንዴት እንደሆነ ጥያቄዎች እንዴት እንደሚሰሩ የማሳያችሁ ይሆናል ማለት ነው። ብዙ ተማሪዎች የሚሸወዱበት ፓርት ስለሆነ ማለት ነው። እንደገና ደግሞ ይሄ ጥያቄ ከላይ ያለው ከኤ እስከ ኢ ያለውን ጥያቄ ከሰራችሁ የኢኮኖሜትሪክስ ቻፕተር ስሪ ኦልሬዲ መልቲፕል ሪግሬሽን የሚለውን ገብቷቸዋል ማለት ነው ተማሪዎች። ስለዚህ በአጭር ደቂቃ ውስጥ እንዴት እንደዚህ አይነት ከስር እንዳለው አይነት ዳታ ሲሰጠን እና ከላይ እንዳለው አይነት ዳታ ሲሰጠን እንዴት ነው ስሎፕ ኮኤፊሽንቶችን የምንፈልገው ወይንም ደግሞ ቤታ ዋን ቤታ ቱ ቤታ ኖትን የምንፈልገው የሚለውን ነው አብረን የምንመለከተው ማለት ነው። በነገራችን ላይ በሁለቱም ኬዝ ፎርሙላቸው አንድ ነው። ፎርሙላቸው አንድ ነው እንደምትመለከቱት እዚህ ጋር ማለት ነው ተመልካቾቻችን። ከላይም እዚህ ጋር እንደምታዩት የቤታ ዋን የቤታ ቱ እና ያው የቤታ ዋን እዚህ ጋር እንደምትመለከቱት ቤታ ዋን እዚህ ጋር እንደምትመለከቱት ፎርሙላው በዋይ ትንሿ እና በኤክስ ትንሿ ላይ የተመሰረተ ፎርሙላ ነው ያለው ማለት ነው። ቤታ ዋን ኢኳልስ ቱ ሰሜሽን ኦፍ ዋይ ዋን ኤክስ ዋን ታይምስ ሰሜሽን ኦፍ ኤክስ ቱ ስኩዌር ማይነስ ሰሜሽን ኦፍ ዋይ ኤክስ ቱ ታይምስ ሰሜሽን ኦፍ ኤክስ ዋን ኤክስ ቱ ኦቨር ብሎ እንደዚህ ተቀምጠዋል ማለት ነው። ተቀምጠዋል ማለት ነው። በሁለቱም ኬዝ በአንድ አይነት ነው የምንሰራው። ግን ከስር እንደዚህ አይነት ዳታ ሲሰጠን ምንድን ነው የምናደርገው? ቴብል ነው የምናዘጋጀው ማለት ነው። እንደዚህ ጋር እንደምትመለከቱት ቴብል እናዘጋጃለን። ቴብሉን ካዘጋጀን በኋላ እዚህ ጋር ከስር እንደምትመለከቱት እንደዚህ እናስቀምጣለን ማለት ነው። ኤክስ ትንሿን እዚህ ጋር እናስቀምጣለን። ኤክስ ዋን ትንሿን፣ ኤክስ ቱ ትንሿን፣ ዋይ ትንሿን እያለን እስከዚህ ጋር እስከ ዋይ ሀብት ድረስ እናስቀምጣለን። ቤታችንን ለመስራት ቢያንስ እስከ የት መሄድ አለብን? መጀመሪያ እስከ ዋይ ትንሿ ስኩዌር መሄድ አለብን ማለት ነው። ስለዚህ ይሄ ደግሞ እንዴት እንደሚሰራ ኤክስ ትንሿ እንዴት እንደምትሰራ እዚህ ጋር ከስር እንደምትመለከቱት ኤክስ ትልቁ ማይነስ ኤክስ ሚን ነው የሚሆነው ማለት ነው። ኤክስ ሚን ማለት ነው ኤክስ ሚን ምንድን ነው? ኤክስ ሚን ማለት ያው እንደምትመለከቱት ሰሜሽን ኦፍ ኤክስ ዋን ኦቨር ኤን ነው ማለት ነው። ስለዚህ እዚህ ጋር የኤክስ ዋን ስንት ነው? 25 ሲካፈል ለ5 ስንት ነው? 5 ነው ማለት ነው። ስለዚህ ለምሳሌ የኤክስ ዋን ትንሿን ስንፈልግ እያንዳንዱን ከእያንዳንዱ ኤክስ ዋን ላይ ማንን እንቀንሳለን ማለት ኤክስ ሚንን እንቀንሳለን ወይም 5ን እንቀንሳለን ማለት ነው። በዚህ መሰረት ስንቀንስ ለምሳሌ 4 ሲቀነስ 5 ማይነስ 1 3 ሲቀነስ 5 ማይነስ 2 6 ሲቀነስ 5 1 4 ሲቀነስ 5 ማይነስ 1 8 ሲቀነስ 3 8 ሲቀነስ 5 3 እያለ እዚህ ጋር ተሰጥቷል። የኤክስቱም ተመሳሳይ ነው ማለት ነው ተመልካቾቻችን። የዋይ ትንሿንም ስንሰራ ምንድነው የምናደርገው? እዚህ ጋር ዋይ አለ አይደለ? ስለዚህ ሰሜሽን ኦፍ ዋይ ስንት ነው? 150 ኤናችን ስንት ነው? 5 150 ለ5 30። ስለዚህ ከእያንዳንዱ ላይ ስንት እንቀንስ? 30 እንቀንሳለን ማለት ነው። 30 ለምሳሌ አንደኛ ላይ 30 ሲቀነስ 30 ዜሮ። ስለዚህ 20 ሲቀነስ 30 ማይነስ 10 እያለ መጨረሻ ላይ ዜሮ ይሆናል። ከዛ ደግሞ ስኬራቸው ስንት ይሆናል? ስኬራቸው እዚህ ጋር ቁጥር አለው ማለት ነው። እያንዳንዱ ስኬራቸው ቁጥር አለው ማለት ነው። ከዛ በኋላ ቤታ ዋን ቤታ ቱ እና ቤታ ስሪን በቀላሉ ማግኘት እንችላለን ማለት ነው። እንደምትመለከቱት በፎርሙላ አስገብተን በቀላሉ እንደዚህ ሰሜሽን ኦፍ ኤክስ ዋን ዋይ ሰሜሽን ኦፍ ኤክስ ዋን ዋይ ስንት ነው? እዚህ ጋር 62 ሲባዛ 10 ማይነስ 52 ሲባዛ በ12 ኦቨር 16 ሲባዛ በ10 ኢንቱ 12 ስኩዌር ብለን እዚህ ጋር ይኸው 12 ከየት ነው የመጣው? ይኸው ሰሜሽን ኦፍ ኤክስ ዋን ኤክስ ቱ እዚህ ጋር ይኸው 12 አለ ማለት ነው። እዚህ ጋር ሁሉም ሰሜሽን ኦፍ 62 ከየት መጣ? 62 ይኸው ሰሜሽን ኦፍ ኤክስ ዋን ዋይ 62 ነው ማለት ነው። 62 ከዛ እዚህ ጋር እንደምታዩት እንደዚህ አስገብተን በቀላሉ ቤታ ዋናችንን ማግኘት እንችላለን። ከዛ በኋላ ቤታ ቱንም እንደምትመለከቱት 52 ሲባዛ ይሄን 52 ሲባዛ ስንት ነው? ሰሜሽን ኦፍ ዋይ ኤክስ ቱ ብሎ እዚህ ጋር እንደምትመለከቱት በፎርሙላ መሰረት በቴብሉ ውስጥ እንዴት ነው ከቴብሉ ውስጥ ያገኘነው እዚህ ጋር ሰብስቲዩት በማድረግ በቀላሉ ቤታ ቱዋችንን እናገኛለን። ከዛ ቤታ ኖት ደግሞ ዋይ ሚን ማይነስ ቤታ ዋን ታይምስ ኤክስ ዋን ማይነስ ቤታ ቱ ታይምስ ሚን ኦፍ ኤክስ ማለት ነው።
ጂስ ኢኳልስ ቱ ብለን አስገብተን ቤታ ኖትንም እንደዚህ ማግኘት እንችላለን። ከዛ በኋላ ተመልካቾቻችን ከዛ በኋላ ነው እዚህ ጋር ዋይ ሀተን የምናገኘው ማለት ነው። ከዛ ዋይ ሀተን እናገኘው ወይም ደግሞ ሙሉ የስቴትመንቱን ሶሉሽን እናገኛለን ማለት ነው። እዚህ ጋር ሰብስቲቱት ስናደርግ ኤስቲሜትድ ሳምፕል ሪግሬሽን ኢኩዌሽኑን እንደዚህ እናገኛለን ማለት ነው ተመልካቾቻችን። ከዛ በኋላ ደግሞ የኤክስ ዋን እና የኤክስ ቱ ዋጋ የተሰጠንን ሰብስቲቱት በማድረግ ምን እናገኛለን? ዋይ ሀተን እዚህ ጋር እናገኛለን። ዋይ ትልቁ ሀተን የምናገኘው አሁን እዚህ ጋር ለምሳሌ 30.25 የመጣው እንዴት ነው ካላችሁ እዚህ ጋር ምን አድርገን ነው ማለት ነው ማይነስ 23 ታይምስ 75 ማይነስ 0.25 ሲባዛ በኤክስ ዋን ኤክስ ዋናችን ስንት ነው? 4 ነው ማለት ነው። እዚህ ጋር የአንደኛው ማለት ነው 4 ነው። 4 ሲደመር 5.5 ደግሞ ማለት ነው የቤታቱ ኮፊሸንት ማለት ሲባዛ በኤክስ2 ኤክስ2ዋችን ላይ አንደኛ ላይ ስንት ነው? ኤክስ2 10 ነው ማለት ነው። ሲባዛ በ10 ስናደርግ 30.25 ይመጣል። ከዛ ሁሉንም እንደዛው እንሰራለን ማለት ነው። ከዛ በኋላ ዋይ ትንሿ ሀት በሌላ በኩል ኢኤስኤስ በመባል ትታወቃለች። ኤክስፕላይንድ ተርም ነች ማለት ነው። ኤክስፕላይንድ ተርም ነች። እሷን ደግሞ የምናገኘው እንዴት ነው ካላችሁ ተመልካቾቻችን እንዴት ነው የምናገኘው ካላችሁ እሷን የምናገኘው ደግሞ ምን በማድረግ ነው ማለት ነው ዋይ ሀት ማይነስ ዋይ ሚን በማድረግ ነው ማለት ነው። ዋይ ሀት ማይነስ ዋይ ሚን ለምሳሌ እዚህ ጋር አሁን 0.25 የመጣው እንዴት ነው ማለት ነው 0.25 የመጣው ዋይ ሀታችን ስንት ነው? 30 ነው። እዚህ ጋር ይኸውላችሁ 30.25 ነው። ዋያችን ደግሞ ስንት ነው? 30 ነው። ዋያችን ስንት ነው? 30 ነው። ስለዚህ 30.25 ሲቀነስ 30 ስንት ነው? 0.25 ይመጣል ማለት ነው። ሁሉንም እንደዛው ሰርተን ማምጣት እንችላለን ማለት ነው። በሌላ በኩል ደግሞ ዋይ ሀተን ማግኘት ከፈለጋችሁ ተመልካቾቻችን ቤታ1 ታይምስ ኤክስ1 ዋይ ፕላስ ቤታ2 ታይምስ ኤክስ2 ዋይ በማድረግም በቀላሉ ማግኘት ትችላላችሁ ማለት ነው። ሴም ነው ማለት ነው። በዛ መንገድም እዚህ ጋር ቫሪያንስ በምንፈልግበት ጊዜ ይሄው እዚህ ጋር ይሄኛው አሁን እዚህ ጋር ቫሪያንስ ኦፍ ኢረር ተርምን ስንፈልግ እዚህ ጋር ብራኬት ውስጥ የምታገኙት ፓርት ዋይ ሀት ነው ወይንም ደግሞ ኢኤስኤስ ነው ማለት ነው። ስለዚህ በሚቀላችሁ መንገድ መስራት እና ማግኘት ትችላላችሁ ማለት ነው። ስለዚህ ኢረር ተርምን ደግሞ እንዴት ነው የምናገኘው? በቀላሉ ኢረር ተርም ወይንም ደግሞ ዩን የምናገኘው እንዴት ነው ካላችሁ ተመልካቾቻችን ዩን የምናገኝበት መንገድ በቀላሉ ማለት ነው ዋይ ማይነስ ዋይ ሀት ነው ማለት ነው። ዋይ ማይነስ ዋይ ሀት ነው። ለምሳሌ ዋይ ማይነስ ዋይ ሀት ነው ማለት ከላይ ስንት ነው እዚህ ጋር የተቀመጠው የሚለውን ተመልከቱ። ዋይ ማይነስ ዋይ ሀት በማድረግ በቀላሉ ማግኘት የምንችልበት ነው ማለት ነው። ወይንም ደግሞ በዛ መንገድ መስራት ካፈለጋችሁ ተመልካቾቻችን ሰሚሽን ኦፍ ኢረር ተርምን በቀላሉ ሰሚሽን ኦፍ ኢረር ተርምን ማግኘት ከፈለጋችሁ ይሄው እዚህ ጋር እንደምትመለከቱት ማለት ነው ሰሚሽን ኦፍ ዋይ ስኩዌር ማይነስ ኢንቱ ቤታ1 ሰሚሽን ኦፍ ኤክስ1 ዋይ ፕላስ ቤታ2 ሰሚሽን ኦፍ ኤክስ2 ዋይ በማድረግ ከላይ ያለችዋን እንደዛ በመውሰድ ወይንም ደግሞ በቀላሉ ከዛም ይልቅ በቀላሉ ሰሚሽን ኦፍ ዋይ አይ ስኩዌር ማይነስ ሰሚሽን ኦፍ ዋይ ትንሿ ሀት ስኩዌር ወይንም ደግሞ ይሄ ማለት ቲኤስኤስ ማይነስ ኢኤስኤስ ካቾቻችን ማለት ነው። ቲኤስኤስ ማይነስ ኢኤስኤስ ቶታል ማይነስ ዋት ኤክስፕላይንድ ተርም ነው ማለት ነው። ቶታል ማይነስ ኤክስፕላይንድ ተርም በማድረግ ኢረር ተርምን ወይንም ደግሞ አርኤስኤስ ነው ይሄ ዩ ስኩዌር በአርኤስኤስም ይወከላል ማለት ነው። በእንደዛ መልኩ አግኝታችሁ እዚህ ውስጥ ያሉትን ቁጥሮች የመጡት እንዴት ነው የሚለው ነገር ካወዛገባችሁ በዛ መንገድ ነው የመጡት ማለት ነው። በተጨማሪ ያልገባችሁ እዚህ ቴብል ላይ ያልገባችሁ ቦታ ካለ በኮመንት ላይ መጻፍና መጠየቅ ትችላላችሁ ማለት ነው። በቀላሉ እነዚህ ቤታ1 ቤታ2 እና ቤታ0 የተገኙት በዚህ መንገድ ነው ማለት ነው። እንግዲህ ስሎፕ ኮፊሽንቱን ብቻ ኤዋን ብቻ ነው የምንሰራው። እንግዲህ ቻፕተር 3 በአጠቃላይ ከኤ እስከ ኢ ያሉትን ነገሮች በማወቅ ላይ የተመሰረተ ስለሆነ ዛሬ በዚህ ቪዲዮ ስሎፕ በብዙ ጊዜ ቤታ1 ቤታ2 እና ቤታ0 ናቸው ተማሪዎችን የሚያስቸግሩት ይሄንን እንሰራለን። በሚቀጥለው ቪዲዮ እናንተ ከተመቻችሁ እና
ይሰራልን የምትሉ ከሆነ ከቢ እስከ ኢ ያሉት ሁሉንም በስቴፕ እንደሚገባቸው አድርገን እንሰራለን ማለት ነው። አሁን ከላይ ያለው አይነት ጥያቄ ሲገጥማችሁ እንዴት ነው የምትሰሩት? እሺ ይሄኛውን በቴብል አድርገን ሰራ ነው። እሺ እንደዚህ አይነት ጊቨን ሲሰጠን እንዴት ነው የምንሰራው ተመልካቾቻችን የሚለው ነገር ብዙ ጊዜ ተማሪዎች እንዳለ ሰብስቲዩት በማድረግ ጥያቄ ላይ ሲበሉ እናስተውላለን። እና እንደዚህ አይነት ጥያቄዎች ከላይ ያለው አይነት ኤግዛምፕል ስሪ የሚለው አይነት እንትን ሲመጣ ተመልካቾቻችን ምን ማድረግ አለባችሁ? መጀመሪያ ወደ ኤክስ ትናንሿና ወደ ዋይ ትናንሽ መቀየር አለብን። ለምሳሌ ኤክስ ዋን ዋይ ትንሿን ለማግኘት ሰሚሽን ኦፍ ኤክስ ዋን ዋይ ማይነስ ኤን ኢንቱ ኤክስ ሚን ዋን ታይምስ ዋይ ሚን ዋን ማድረግ አድርገን ነው የምናገኘው ማለት ነው። እነዚህን ሁሉ ወደ ምን መቀየር ያስፈልጋል ማለት ነው? መጀመሪያ ወደ ኤክስ ትናንሹና ኤክስ ትላልቁ መቀየር ያስፈልጋል ማለት ነው። እና ይሄኛውን ከላይ ያለውን እንግዲህ ተመልካቾቻችን ከላይ ያለውን ጥያቄ የምንሰራው ወደ ኤክስ ትናንሿ እና ዋይ ትናንሿ በዚህ ሁኔታ ቀይረን ነው ማለት ነው። ይህ ሚንስ ለምሳሌ ኤክስ ዋን ዋይ which is equals to summation of x1y minus n into x1 ሚን ታይምስ y ሚን ነው ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ እስቲ ከዚሁ ከላይ ከተሰጠን ለምሳሌ አሁን x1 ሚን x1 ስኩዌር አሁን እቺ 3200 የምትለዋ ወደ ስንት ነው የምንቀይራት? እንዴት ነው ትራንስፎርም እናደርጋት በዚህ ፎርሙላ መሰረት ካላችሁ 3200 የሰጠው ሲቀነስ 25 ኤናችን 25 ነው። ኤን እዚህ ጋር 25 ነው ማለት ነው። ስለዚህ ኤን 25 ነው። ሚናችን ደግሞ ስንት ነው? የኤክስ ዋን ሚን ስንት ነው? ኤክስ ዋን እዚህ ጋር ስንት ነው የሰጠን ማለት ነው? ኤክስ ዋን የሰጠን ሰሚሽን ኦፍ ኤክስ ዋን ስንት ነው? ሰሚሽን ኦፍ ኤክስ ዋን 250 ነው። 250 ሲካፈል ለ25 ስንት ነው? 10 ነው። ስለዚህ 25 ሲባዛ 25 እንልና መጀመሪያ 10ን ስኩዌር እናደርገዋለን። 10 ስኩዌር ስናደርገው 100 ነው። 100 ሲባዛ በ25 ስንት ነው? 700 ነው። ስለዚህ ሰሚሽን ኦፍ ኤክስ ትንሿ ዋይ እዚህ ጋር ስንት ይሆናል ማለት 700 ይሆናል ማለት ነው። ስለዚህ ሁለተኛው ደግሞ ሰሚሽን ኦፍ ኤክስ ቱ ስኩዌርን ስንሰራ እችኛዋን ማለት ነው። ሰሚሽን ኦፍ ኤክስ ቱ ስኩዌር እችኛዋን ስንሰራ ስንት ነው እዚህ ጋር የተሰጠን 7300። ስለዚህ 7300 ሲቀነስ ኤናችን 25 ነው። ስለዚህ 25 ሲባዛ 16 ስኩዌር እናደርጋለን ማለት ነው። ስለዚህ 25 ሲባዛ 16 ስኩዌር ስንት ነው? 900 ነው ማለት ነው። 900 ይሆናል ማለት ነው። ስለዚህ ሰሚሽን ኦፍ ዋይ ስኩዌርን ደግሞ ስንሰራ እችኛዋን የመጨረሻዋ ሰሚሽን ኦፍ ዋይ ስኩዌር ስንሰራ እንዴት ነው የምናደርገው? እዚህ ጋር ስንት ነው የሰጠን? 28000። ስለዚህ 28000 ሲቀነስ 25 ሲባዛ 32 ስኩዌር ይሆናል ማለት ነው። ስለዚህ 2400 ይመጣል ማለት ነው። 2400 ይመጣል። ከዛ በኋላ ደግሞ እችኛዋን እንፈልጋለን። ሰሚሽን ኦፍ ኤክስ ዋን ዋይ ስንት ነው? እችኛዋን አንደኛ ላይ ያለችው ሰሚሽን ኦፍ ኤክስ ዋን ዋይ የምትለዋን ስንሰራ ደግሞ ሰሚሽን ኦፍ ኤክስ ዋን ዋይ ስንሰራ ደግሞ 4300 አይደል? 4300 ሲቀነስ 25 ሲባዛ 10 ሲባዛ በ16 25ችን ኤን ነው። 10 ደግሞ ሚን ኦፍ ኤክስ ዋን ነው። 16 ሚን ኦፍ ኤክስ ቱ ነው ማለት ነው። ስለዚህ ስንት ይመጣል? 300 ይመጣል። ስለዚህ ከዛ ደግሞ ኤክስ ቱ ዋይን ስንፈልግ እንዴት ነው ፈልጉት? ኤክስ ቱ ዋይን ስንፈልግ ደግሞ መጀመሪያ ኤክስ ቱ ዋይን ስንፈልግ ኤክስ ቱ ዋይችን ላይ ስንት ነው እዚህ ጋር ኤክስ ዋን ዋይ መጀመሪያ ኤክስ ዋን ዋይን እንፈልግ። ኤክስ ዋን ዋይን ፈልገን ስንት አመጣ? ይቅርታ ተመልካቾቻችን መጀመሪያ 4300 ያመጣ ነው የኤክስ ዋን ኤክስ ቱ ነው ማለት ነው። የኤክስ ዋን ኤክስ ቱ ነው 300 ያመጣ ነው የኤክስ ዋን ኤክስ ቱ ነው። ምክንያቱም 4300 ሲቀነስ 25 ሲባዛ በ10 ሲባዛ በ16 300 የኤክስ ዋን ሰሚሽን ኦፍ ኤክስ ዋን ኤክስ ቱ የምትለውን
ችኛዋን ነው ማለት ነው ያገኘነው። ችኛዋን ቢጫዋን ማለት ነው። ቺን ነው 300 ያገኘው። ከዛ ሰሜሽን ኦፍ ኤክስ ዋን ዋይ ሰሜሽን ኦፍ ኤክስ ዋን ዋይ ደግሞ ስናገኝ 8400 ሲቀነስ 25 ሲባዛ በ10 ሲባዛ በ32 ነው ማለት ነው የሚሆነው። እንደዚህ ሲባዛ በ32 ሲሆን ስንት ይመጣል? 400 ይመጣል ማለት ነው። 400 ይመጣል። ስለዚህ 8400 ወዴት ይቀየራል? ወደ 400 ነው የሚቀየረው ማለት ነው። ሲቀጥል ደግሞ ሰሜሽን ኦፍ ኤክስ ቱ ዋይ ሰሜሽን ኦፍ ኤክስ ቱ ዋይ ችኛዋን እንቀይራታለን። ሰሜሽን ኦፍ ኤክስ ቱ ዋይ ስንቀይር ደግሞ ስንት ነው? ኤክስ ቱ ዋይ ላይ የተቀመጡ ስንት ነው? ኤክስ ቱ ዋይ ላይ የተሰጠን ስንት ነው? 13500 አይደል? 13500 ሲቀነስ ኤናችን 25 ሲባዛ በ10 ኤክስ ቱ ዋያችን ስንት ነው? 16 አይደል? 16 ሲባዛ በ32 ስለዚህ 25 ሲባዛ በ16 ሲባዛ በ13 ስንት ይመጣል? 700 ይመጣል ማለት ነው። 700 ይመጣል ማለት ነው። ስለዚህ በዚህ ፎርሙላ መሰረት እነዚህ የተሰጡንን ኤክስ ጊቨኖች በዚህ ፎርሙላ መሰረት ወደ የመጀመሪያውን 3200ን ወደ 700 7300ን ወደ 900 28000ን ወደ 2400 4300ን ወደ 300 8400ን ወደ 400 እና ወደ 13300 የሚለውን ወደ 700 ቀይረን ነው ማለት ነው የምንሰራው። በዚህ መሰረት ስንሰራ ይሄ እንዴት ይሆናል ማለት ነው? ቤታ ዋናችንን በዚህ ፎርሙላ መሰረት እንደዚህ ከቀየርን በኋላ እዚህ ጋር እንደምትመለከቱት ከቀየርን በኋላ ይሄው እዚህ ጋር እንደምትመለከቱት እንግዲህ በዚህ ፎርሙላ መሰረት ስናስገባ አስገብተን ስንሰራ 400 ሲባዛ በ900 ሲቀነስ 700 ሲባዛ በ300 ኦቨር 900 ሲባዛ በ700 ሲቀነስ ሰሜሽን ኦፍ ኤክስ ዋን ኤክስ ቱ 300 ስኩዌር ስናደርገው ቤታ ዋናችን 0.278 ይመጣል ማለት ነው። እንዲሁም ደግሞ ቤታ ቱ ስንሰራ ደግሞ እንደምታዩት 700 ሲባዛ በ700 ነው የሚሆነው። ለምንድን ነው 700 ሲባዛ በ700 የሆነው? ሁለቱም 700 ነው የመጣው። ሰሜሽን ኦፍ ኤክስ ቱ ዋይ እና ሰሜሽን ኦፍ ኤክስ ዋን ኤክስ ሰሜሽን ኦፍ ኤክስ ዋን ኤክስ ቱ 700 ኤክስ ቱ ስኩዌር እዚህ ጋር ሰሜሽን ኦፍ ኤክስ ዋን ስኩዌር ስንት ነው የመጣው? 700 ነው የመጣልን ማለት ነው። ሰሜሽን ኦፍ ኤክስ ቱ ዋይ 700 ስለመጣ ስለዚህ 700 ሲባዛ በ700 ሲቀነስ 400 ሲባዛ በ300 ነው ማለት ነው። ኦቨር የሁሉም ኦቨር ባይ ዘ ሴም ነው። የቤታ ስንፈልግ ቤታንም ቫሪያንስንም ስንፈልግ ከስር ያለው ተመሳሳይ ፎርሙላ ስለሆነ በቀላል አድርጋችሁ የስረኛውን ብዙ ጊዜ ላይረሳችሁ ይችላል አንድ መሆኑን ካስተዋላችሁ ማለት ነው። ምክንያቱም ሰሜሽን ኦፍ ኤክስ ዋን ስኩዌር ሲባዛ ሰሜሽን ኦፍ ኤክስ ቱ ስኩዌር ማይነስ ብሎ ኢንቱ ሰሜሽን ኦፍ ኤክስ ዋን ኤክስ ቱ ዘ ሆል ስኩዌር ነው ሁሉም ማለት ነው ስንፈልግ። ስለዚህ እንደዛ መሆኑን ካወቃችሁ በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ ቤታ ኖትንም መስራት ከፈለግን ስለዚህ በዚህ ፎርሙላ መሰረት ቤታ ኖትንም ማግኘት ከፈለግን ቤታ ኖት which is equals to y mean ማይነስ ቤታ ዋን ኤክስ ዋን ሚን ማይነስ ቤታ ቱ ኤክስ ቱ ሚን ብለን ቤታ ኖትን ማግኘት እንችላለን ማለት ነው ተመልካቾቻችን። ስለዚህ እንደዚህ አይነት ጥያቄ ሲሰጣችሁ መጀመሪያ በዚህ ፎርሙላ መሰረት መቀየር አለባችሁ ማለት ነው። በቅድሙ አይነት በዳታ ደግሞ ሲሰጣችሁ በእንደዚህ አይነት በዳታ መልክ ሲሰጣችሁ ደግሞ በቴብል ሰርታችሁ በቴብል አድርጋችሁ በቀላሉ በዚህ መሰረት በቴብል ካደረጋችሁ በኋላ መስራት ትችላላችሁ። በሁለቱም ደግሞ ሊሰጣችሁ ይችላል በአሳይመንት መልክ። አሁን ይሄኛው በአሳይመንት መልክ የተሰጠ ነው። ይሄኛው ደግሞ በፈተና ላይ መጥቷል። ይሄኛው ደግሞ በአሳይመንት መልክ ተሰጥቶናል ማለት ነው ለእኛ። ስለዚህ በዚህ ሁኔታ መስራት ትችላላችሁ። ቀጣይ እንዲሰራላችሁ የምትፈልጉትን የትኛውንም የኤፍቢ ፓርት ካለ ወይንም ደግሞ የፍሬሽማን ኮርስም ሆነ የኤፍቢ የአካውንቲንግ ኤንድ ፋይናንስ ኤንድ ኢኮኖሚክስ ኮርሶችን እንዲሰራላችሁ የምትፈልጉትን ኮመንት ላይ አስቀምጡልን። ቻናላችንን ከጠቀማችሁ ሰብስክራይብ፣ ሼር፣ ኮመንት እንድታደርጉ እንድታበረታቱን በአክብሮት እንጠይቃለን። እናመሰግናለን። ቀጣይ በሌላ ቪዲዮ እንገናኛለን።